الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على نبي الصادق الأمين وعلى آله وصحبه أجمعين. أما بعد، أولا أحييكم بتحية أهل الإسلام في الإسلام وأهل الجنة في الجنة. السلام عليكم ورحمة الله وبركاته. إن شاء الله የደውን ቱረዳ ሙስሊም ማሪዎችን ፕሮግራም በትንሿ አዘጋጅተነው ፕሮግራሙ ዋና ዋና ሀሳቦች አምስት ናቸው። የመጀመሪያው በቁርአን መክፈት ነው። አልሐምዱሊላህ ወንድማችን አቶ ሰላም ጀምሮልናል። የሚቀጥለው ታላቁ ሸይኻችን ሼክ እንድሪስ ወርቅዬ ዳዕዋ ያደርግልናል። ሼክ እንድሪስ ወርቅዬ ትንሽ ዳዕዋ ልታደርጉልን እንላለን። نعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله وبعد. السلام عليكم ورحمة الله وبركاته. إن شاء الله يا تنش ፕሮግራሙ ላይ ታሰበድበም ዋናው ተገናኝተን መተዋወስና መመካከራችን ስለሆነ የሚፈልገው ነገር እኔም በተሰጠኝ ደቂቃና ሰዓት የተወሰነ እናንተ ጋር الله سبحانه وتعالى يتكلم لما تواصلنا هذا. الله سبحانه وتعالى يقول في كتابه الكريم: إنا عرضنا الأمانة على السماوات والأرض والجبال فأبين أن يحملنها وأشفقن منها وحملها الإنسان إنه كان ظلوما جهولا. يقول النبي صلى الله عليه وسلم نبينا عليه الصلاة والسلام فيما رواه ابن عمر رضي الله عنه قال: سمعت رسول الله صلى الله عليه وسلم يقول: كلكم راع وكلكم مسؤول عن رعيته. ሁላችሁም ሰዎች ስትባሉ ብትበላለጡም ደረጃችሁ በበይኖች ናችሁ፣ ጠባቂዎች ናችሁ። ሁሉም ደግሞ ጥበቃ በተሰጠው ነገር ይጠየቃልና በአግባቡ ተወጥቶ ከሆነ አላህ ዘንድ ያማረ ድንጋይና ሰዋብ አለው። ያ ከሆነ ደግሞ ያው ተገቢውን ቅጣት እናንተን ይጠብቀዋል አላህ ይቅርታ ላለው በቀር ማለት እና ሁሉም ሰው እረኛ ነው። ሁሉም ደግሞ ተረኝነቱ ይጠየቃል። አልኢማሙ ራዒ የአገር መሪ ህዝቡ ታዲያ ይጠየቃል ማለት በአግባቡ የነሱ የሚፈልጉትን ነገር አቅሙ በመቀደው ለከስታፈና ስታገለግል ወይ ነውስ ዝበለ ለነሱ ያንተ መገልገያ ያደረጋቸው እንጂ ለነሱ አይያዋክም ተብሎ ይጠየቃል። መሪ የሆነ ሰው ማለት ነው። ወመስሩን አራይቴ ወረጁ ራዒቲ አህሊ ደግሞ ማባራ በቤተሰቦቹ ተመሰረተራቸው ሰዎች ይጠየቃል። ተገቢውን ነገር ተወጣው ነው ተብሎ ወመስሩን አራይቴ ወይመርአዙ ራዒቱን ቢበይት ዘውጅሃ ወመስሩን አራይቴ ሴት እንኳን ሚስት በቤቷ በባሏን ንብረት እሷ መጠበቅ ባለቀ ነገር እሷ መስራት ባለቀ ነገር በቤት ውስጥ ባለ ነገር ትጠየቃለች። አንተ ወጥተሻ ነው ተብራ ወርሳሲ ሞራኢንቲ ማሊ ሰጂዚህ አታ ተቀጥሮ እንኳን ሊሰራ ሱቅ ላይ ሊሆን ይችላል፣ የተለያየ ቦታ ላይ መኪና ላይ ሊሆን ሆኖ ሊሆን ይችላልና ያ እንኳን በተሰጠው አማና በዛ ነገር ይጠየቃል ማለት ነው። ወርሳሲ ሞራኢንቲ ማሊ የሰጂዚህ ወመስሩን አዳየቲ እና ይህ ስለሆነ እንግዲህ መሪዎች በተሰጣቸው መብትና ስልጣን የቻሉትን ያህል ህዝባቸውን ወደፊት ያመጣቸውን ሰው አላህ ዘንድ አጅርና ቢበታተን ብለው አስበው የሚሰሩና የሚወጡ ከሆነ አንድ የሰው የዲያቸውን አካል እየተገበሩና እየሰሩ ነው ያሉት ማለት ነው። ልክ ሶላት እንደመስገድ፣ ጾም እንደመጾም፣ ዘካ እንደማውጣት የድል ጉዳዮች እየሰሩ ነው ያሉት። ይህን ታሳቢ አድርገው አላህ ዘንድ ሰዋቡን ፈልገው አታወጣው ደግሞ አሁን ዲናችን እያጠፋን ነውና እንቀጣበታለን የሚለውን ነገር አሁን ከሚሰሩ ከሆነ እኛ ትልቅ የሆነ ዒባዳ ነው ማለት ነው። ነው የሚጠበቀው ከእነሱ ወደፊት ያወጣቸውን ሰው ምን ያስፈልገዋል፣ እኛ ምን ይጠበቅብናል የሚለውን ነገር ነጋመሽ ማሰብና ማስተካከል ወይስ ሁሉ መስዋዕት ሙድን እያወዱ ነው እያ እንደዛው ለሚሞባቸው ህዝቦች የሚጠቅማቸውን ነገር በድግሞ ሊሆን ይችላል የዱንያ ያንን ነገር መጠቆም እነሱ አቅሙና መብቱ እስኪያጋጥተው ድረስ ወለዱሁም ማማየዙሩሁም መቼም እነሱ ስለሆነ እንግዲህ አሻግረው የሚመለከቱት የሚጠቅመውና የሚጎዳውን ነገር ያንን የማይጠቅም ነገር ላይ ደግሞ ሆነ ደግሞ እዛ ነገር መመለስና ሀቅ ማለት ያው እረኛ ስለሆነ ማለት አየለኛ ነው። መቼም ጋር ተታከለ የማይደብድ ነገር ሲሄዱ መለስ ያደርጋል። ወይ የሚጠቅማቸው ነገር ደግሞ በፋደታ እያደረገ እንዲበሉና እንዲጎዱ ያደርጋል። ይህ ነው ወደ ነፍስ እንዲጠጉ ያደርጋል። እና እረኛ ነው ያሉት ነቢያችን አለይሂ ሰላቱ ወሰላም። የጣሩ ሁሉም ሰው ባለው አለፍትና በረኝነት መልኩ ነው ማለት ነው። እረኛ ደግሞ የሚያግደውን እንስሳ ወደ የሚጠቅመው ነገር ማስተማራት ይኖርበታል። ከሚጎዳው ነገር ማስገደልና ማቃም ማገድ ከሱ ይጠበቅበታል ማለት ነው። እንደዚህ ነው ነቢያችን አለይሂ ሰላቱ ወሰላም ما من عبد يسترعيه الله رعية يموت يوم يموت وهو عاش رعيته إلا حرم الله عليه الجنة متفق عليه። አንድም ባሪያ አንድም ሰው አይኖርም ማለት
አላህ በሰዎች ላይ አለስና የሰጠው የሆነ ትልቅ ሊሆን ይችላል የሀገር መሪ መሆን እንደው የምስል ኮሚቴ መሆን ራሱ ትንሽ አጭር ይቶ ማለት ነው። ማንኛውም ብቻ እሱ ለተወጣው የሰነ ነገር መሪ ተደርጎ ሰዎች ዘንድ አይቀርብም። ግን በዛ አለስና በተሰጠው ነገር ሰዎችን ተሸጉድና ያጭበረብር ብሎ ተዛው ላይ ሞተ ነው ማለት ነው። ጀነተ እርኛ ያደረገበት ነው እንጂ ይሄ በጣም አስደንጋጭና የሚያስፈራራ የሆነ ሀቅ ነው ማለት ነው። ቡኻሪና ሙስሊም የዘገቡ ነው። ማንም ሰው የተሰጠውን አለስና እየቻለ አውቆት ሸንጉድ የኖረ ሲያታደድ ነው ማለት የሚጠማቸውን ነገር እንደሚጠማቸው እያወቀ ያን ተሳደዱባቸው ይኖራል። የሚጎዳቸውን ነገር እንደሚጎዳቸው እያወቀ እንዲጎዱበት እንደወርቁበት ሲያደርግ ይኖራል። በዛው ላይ የሸወደ ሳይፈበትና ሳይስተካከል ከሞተ አላህ ረሱል ጀነትን እርኛ ያደረገበት ቢሆን እንዳል ይሄ በጣም የሚያስፈራ ስለሆነ የቻልነውን ያህል መታገል ማገዝ ከኛ ይጠበቃል ማለት ነው። ይህ ሲባል ደግሞ ሁሉም ከፊት ያለው ሰው ብቻ የሱ ስራ አድርጎ መጣልና ሌላው ሰው ጋር በኋላ ማለት ይሄም አንድ ጥፋት ነው ማለት ነው። መሪ ማለት እኮ የሚመራው ህዝብ አለ። ያ መሪውን እየደመደመ ሲሳሳት እያስተካከለ ይህ ነው መሆን ያለበት ማለት ነው። ማንም ሰው አንድ ነገር ወደ እኔ ሲመጣ ሁለት ነገሮች በጎኑ ይነሳል ብሎ ነብያችን አለይሂ ሰላቱ ወሰላም። አንድ የሸር አማካሪ በጎኑ ይኖርበታል፣ ሌላኛው ደግሞ የኸይር አማካሪ በጎኑ ይኖራል ማለት እና ያንን የኸይር አማካሪ እየሰማ የሚታዘዝና የሚመራ ከሆነ ያ እድለኛ ነው ማለት ነው። ስለዚህ ከወዲህኛውም ሰው ተኋላ ካለውም አማካሪ መኖርና መካሪ መኖር ጥሩ ነገር ነው ማለት ነው። እንግዲህ እንደገቡ ገብተውበታል እዛው አበላሹትን ያስተካከሉት አያገባንም የሚባል ነገር የለም ይሄ ማለት ነው። ብዙ ጊዜና ተፊት ያለ ሰው ብዙ አይታየውም ማለት ነው። አርፎ ሊያስብ ይችላል። ስለዚህ ከማለት ላይ ግን ጉበት ሆነ የሚያዩ ተኋላ እንዲከተል ነገር አስታውስ ከሆነ ድረስ ታስራቱ ጋር ውስጥ እንኳን አንድ መሪ ተኋላ ያለ ሰው ሊሳተፍ ያስተካክላል ማለት ነው። በሰላም ውስጥ እንኳን ተነጋግሮ ይሆን ይስተካከል ያደርጋል። እንኳን ይሄኛውና በብዙ ሰዓት ውስጥ የሚሰራው ማለት ነው እና ከፊት ያሉ መሪዎቻችንን የሚሰሩትን ስራ ጥሩ ከሆነ በጥሩነቱ እያደናን እና እየገደል ስለተሆነ ደግሞ ስደቱን እየተናገርን እያስተካከል የተማረውን አሰጣ የተወሰኑ ሰዎች ብቻ ኢስላም ተሊድ እንዳይባሉትና ሁለገዳ ያዘታ ይችላል ማለት ይሄ ሙታጀን ስርዓት ማለት ደግሞ የራሱ የምክርም አያባለው ያንን በጠበቀ መልኩ ወንድሞቻችንን እኛ በዛ እናስባቸው ምክር የማይቀበል ያስተካክሉት የማይስተካከል ሰው አለ ብዬ ለራሴ አስብ መካሪዎቹ ተልባችን መካሪ መሆን አለብን ወቃሽ መሆን የለብንም ማለት ከዛ በኋላ መክራው አልስተካከልና ያን እየወቀሰውና እየሰደበው ሳይሆን ያ በሌላ ሰው እንዲቀየር ማድረግ የኛ የተከታዮቹ መብት እስከሆነ ድረስ በዛ መልክ መራመድና ማሄድ ከኛ ይገባል ማለት ነው። እንደዚህ ነው እናታችን አይሻ ረዲየላሁ ዐንሃ ተዘገበችው ሰሚዐቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛን ዙር ሰምቻለሁኝ እዚህ ቤት ቁጭ ብለው ባሉበት ሰዓት አላሁመ መውለን ሚን አምሪ ኡመቲ ሸይአን ፈተሹካ መሸካ ዐለይሂም ተሽቁቅ ዐለይሂ አላህ ወይ በኒ ኡመቶች ላይ የሆነን ኃላፊነትና ወስዶ በእነሱ ላይ ግን ያልተገባ የሆነ ነገር እያመጣ የሚያስቸግር የሆነ ሰው በሱ ላይ ያጠናበት ብለው ሲራቸውን ሰምቻለሁኝ አለች። ወመን ወለ ሚን አምሪ ኡመቲ ሸይአን ፈረፈቀ ቢሂም ፈርፉቅ ቢሂ ደግሞ በተቃራኒው ሳይ እነሱን ኃላፊነትና ወስዶ የሚገባውን የቻለውን እየሰራ አዛኝ ሆኖ የሚመች ሆኖ የሚመራን ተነሳ አንተ ገዘው አስተካክለለት አንተ እዘንለት ብለዋል ማለት ነው። ይህ እንግዲህ የኛ ሁኔታ ነው የሚወስነው ማለት ነው። ባለየዎች ተሆን የኛው ርግማን ይከተለናል እንድንሳሳት ያደርገናል። ብንያከራችን ሊጣፋ ያደርጋል ማለት በአቅማላ ባንተና አቅም ግን ነጭተና ያራስ አድርገን የምንሰራ ከሆነ አላህ ትክክለኛውን ነገር እንድንይዝና ቀናውን መንገድ እንድንይዝ ያደርገናል ያግዘናል ማለት ነው። ዋናው ነገር ኢኽላስ ነው፣ ንያ ነው። ንያችንን ማሳመር አላህ ዘንድ እናገኝበታለን የሚልን ነገር ብቻ ታሳቢ አድርገን መስራት ከኛ ይጠበቃል ማለት ነው። በጭም እና ኢንሻአላህ ወንድሞቻችንን በዱዓም ማገዝ አለብን፣ በሐሳብም ማገዝ አለብን። ከኋላ ሰዎች ካለን አሁን ማንናገር ሰዎች ብዙ ቀን ያልተን ወደፊት ተመጡ ሰዎች የተሻለ ሰዎች አጥተን ማለት እነዛ በሚገባ መልኩ ቀረብ እያልን ወደ እነሱ መምከርና ማስተካከል ከሰላት አብገናቸው መቆም ተኛ ይጠበቃል። ከሆነ የተተጋገዝን ወደፊት መሄድና ብዙ ነገሮችን መስራት አሰብነውና ያለነው ነገር መድረስ እንችላለን በአጠቃላይ ማለት ነው። ይህንን ነው ለማለት የገጠብኩት። ስለዚህ አላህ ሁላችንም በተሰማራንበት መስክ ተያማ ሆነን የምንገኝ ሰዎች አላህ ያድርገን፣ የሐቅና የሆነ ሰው አላህ ያድርገን። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه والسلام عليكم ورحمة الله وبركاته.